የፋኖ ትግልና ኦሮሞማው እንደ ሰደድ እሳት እየተፋፋመና እየተጋጋመ የመጣው የፋኖ ትግል አንዳንዶች ድንገት ወፍ ዘራሽ ወይም ደራሽዋ መጣሽ የሚመስላቸው አሉ። አንዳንዶች ደግሞ የጥቅምት 24 2013 የሰሜን እዝ መመታት ማግስትና እሱን ተከትሎ በተፈጠረው የኃይል ክፍተት ለወሳኝ የህልውና ትግል የተፈጠረ አድርገውም የሚያስቡትም አሉ። በአንጻሩ ግን አክራሪው የኦሮሞማው ክንፍ ይህ ኃይል የማታ ማታ መዳረሻው የት ሊሆን እንደሚችል በማወቅ ላይ የቀደመው የለም። በዚህ ረገድ የፋኖ ትግል የሁለት ደርዝ ትግል ነው በሚል አመክንዮ ከዚህ ጋር የተጣመረ ሆኖ የምናገኝበትን የታሪክ ዳራ ለመቃኘት እንሞክራለን። አማራን እንደ ማህበረሰብ የህልውና ጥያቄ ውስጥ እንዲገባ ያደረገው ዘመቻ ከተከፈተበት ግማሽ ክፍለ ዘመንን አስቆጥሯል። በእነዚህ ከአምስት አስርተ ዓመታት በላይ በላቁ ዘመናት ውስጥ የአማራውን ብሔር በጨቋኝና ብቸኛ ገዢ መደብ በመለየት በርካታ የሐሰት ትርክቶች በአገሪቱ ላይ ያለማንም ከልካይና ሃይባይ ተነስተዋል። በተለይ አክራሪው የኦሮሞ ብሔርተኛ ቡድን መጽሐፍቶችን በሐሰት ማስረጃዎችና በፈጠራ ወሬ በማስደገፍ ጽፏል፣ አጽፏል። ላብነትም ኦሮሚያ በሚል ርዕስ በ1985 ዓ.ም ወደ አማርኛ በባሮ ቢያንሳ የተተረጎመው መጽሐፍና በኢትዮጵያ የሽግግር መንግስት በኦሮሚያ ክልል ባሉ የመንግስት ተቋማት በዋና ዋና የወቅቱ የኦነግ አመራሮች በኩል እንዲሰራጭ የተደረገውን መጽሐፍ ማንሳት ይቻላል። በዚህ መጽሐፍ መግቢያ ላይ የኦሮሞ ህዝብ የራሱ የሆነ ባህል፣ ቋንቋ፣ የዘር ግንድና ታሪክ ያለው ነው ብሎ ይጀምርና ይህ ህዝብ በአፍሪካ ከሚኖሩ ነገዶች አንዱ ነው በማለት ወደ ሀገርነት የቀረበ ማንነት ለማላበስ በመሞከር ወደ ከፍተኛ ወደሆነው የልዩነት መጣባት ውስጥ ተንደርድሮ በመግባት ይህ ሀገር መሰል ህዝብ በአቢሲኒያ ቅኝ ግዛት ውስጥ መውደቁን ከአውሮፓ ቅኝ ገዢዎች ጋር በማመሳሰል ያስቀምጠዋል። የአቢሲኒያ ቅኝ ግዛቱን ከአውሮፓ ቅኝ ግዛት ጋር ከማዛመድም አልፎ ይባስ ብሎ የአውሮፓ ተስፋፊዎች እርዳታ እንደነበረበት ይገልጽና አውሮፓውያን በምስራቅ አፍሪካ ሶማሊያ፣ ኬንያ እና ሱዳን በቅኝ ግዛት ሲይዙ ብቸኛው የጥቁር አፍሪካ ሀገር ቀኝ ገዢ አቢሲኒያ ደግሞ የኦሮሞ ህዝብን ገዝቷል ይላል። የኦሮሞ ህዝብን በቅኝ ግዛት ስር ለማስገባት የ30 ዓመት ቆይታ ወስዷል በማለት ጉዳዩን በአፄ ቴዎድሮስ ዘመነ መንግስት ተጀምሮ ኢትዮጵያን ወደ ቀደመው ግዛትና ድንበር ለመመለስና በአንድ ዘመናዊ የመንግስት አስተዳደር ስርዓት ለመምራት የተጀመረውንና በአፄ ሚኒሊክ ዘመን መንግስት የተጠናቀቀውን የግዛት አንድነትን የታሪክ እውነታ በመውሰድ ወደ ቅኝ ግዛት አስተሳሰብ በማጣመም ይልቁንም የኦሮሞ ህዝብን በቅኝ ግዛትነት ለመያዝ የተደረገ ነው በማለት የሐሰት ትርክን ተነስቷል። ይባስ ብሎ በዚህ የ30 ዓመታት ማለትም ከ1870 እስከ 1900 ዓ.ም ድረስ የኦሮሞ ህዝብ ከ10 ሚሊዮን ወደ 5 ሚሊዮን እንዲወርድ ተደርጓልም ይላል። እዚህ ላይ እንዴትና ለምን የሚለውን የጨዋ ጥያቄን ማንሳት ትተነው የቁጥር ጨዋታውን እንኳን አውጥተን ለብቻው ብናየው በተጠቀሰው ዘመን የኢትዮጵያ ህዝብ ብዛት ብንመለከት ከ5.9 ሚሊዮን እስከ 8.9 ሚሊዮን እንደነበር መረጃዎች ያመለክታሉ። ታዲያ የኢትዮጵያ ህዝብ ብዛት 10 ሚሊዮን ባልሞላበትና የኦሮሞ ህዝብ ከዚህ አንጻር ግማሽ ወይም 5 ሚሊዮን በማይሆንበት የታሪክ እውነታ ውስጥ ከየት የመጣ ህዝብ ብዛትና ከየት የመጣ ሞት ነው የተመዘገበው? ብዙዎች ሲቀልዱበትና ሲሉት እንደነበረው ገና ወደፊትም ከሚፈጠረው የብሔሩ ህዝብ በብድር የሞታል ወይ ያስብላል። ታሪክ የሚጻፈው በአሸናፊው ወገን ነው የሚለውን አባባል ይዘው የሚመስልና በዘመኑ የነበረውን ታሪክ የጻፉት ሰሜኖቹ ወይም ነጮቹ የጻፉትን በጠቅላላ አድሏዊ ነው ብለው አጣጥለው የውገና ድርሰቶችንና የታሪክ እውነቶች የሚል መጽሐፍ የጻፉት ታቦር ዋሚን በሐሳባቸው እያውጠነጠንን ከሰሜኑም ከነጩም ያልሆነ የታሪክ ምሁሮችን በጥቂቱ ለማጣቀስ እንሞክራለን። እንደ ኦሮሞ አክራሪ ብሔርተኞች የሐሰትና የፈጠራ ታሪክ ሳይሆን ከሀዲያና ከምባታ ወላጆች ተወላጁ ፕሮፌሰር ላጲሶ ጌታሁን ዴሌቦ ገለጻ የኢትዮጵያ ቀደምትነት የሚጀምረው ከዛሬ 2500 ዓመታት በፊት ጀምሮና
ይህም በተለያዩ ቋንቋዎች በተጻፉ የታሪክ ማስረጃዎች ተሰንዶ የሚገኝ እውነታ ነው። ከነዚህም መካከል በዳማት ቋንቋ ለአክሱም ስልጣኔ መነሻ የሆነ የሃ በሚባል አካባቢ ያለ የኢትዮጵያ የመጀመሪያ ዘውዳዊ ስርዓት፣ ቀጥሎም በሳባ ፊደል በድንጋይ ላይ የተጻፈ፣ በግሪክ ቋንቋ የተጻፈ ሰነድ፣ በግዕዝ ቋንቋ የተጻፈ ሰነድ መኖራቸውን ለአብነት ያነሳሉ። እነዚህ የታሪክ ማስረጃዎች ከክርስቶስ ልደት 500 ዓመታት በፊት ጀምሮ እስከ 550 ከክርስቶስ ልደት በኋላ በ1000 ዓመታት ውስጥ የተጻፉ ማስረጃዎች ናቸው። ዛሬ በኢትዮጵያ ውስጥ ከዳማት እስከ አዲስ አበባ ድረስ ዘውዳዊ ስርዓት ያለበት 2500 ዓመታት የተጻፈ ታሪክ አለ ይላሉ ፕሮፌሰር ላጲሶ። ይህ ታሪክ ዳግም በ30 ሀገር አቀፍና ዓለም አቀፍ የዘርፉ ሊቃውንት ታትሞም ወጥቷል። እንደ ፕሮፌሰሩ ገለጻ ይህ እውነተኛ የታሪክ መጽሐፍት የተዘጋጀው በኢትዮጵያና በፈረንሳይ መንግስታት መካከል በተደረገ የባህል ስምምነት መሰረት ነው ይላሉ። በተመሳሳይ የታሪክ ተመራማሪውና ምሁሩ ፕሮፌሰር ኃይሌ ላሬቦ እንዲሁም ከአጼ ቴዎድሮስ እስከ አጼ ምኒልክ የተደረገውን ዘመቻ ለ300 ዓመታት ፈርሶ የነበረውን የኢትዮጵያን ድንበር እስከተቻላቸው ድረስ የመመለስ ዘመቻ ላይ ነበሩ ይላሉ። ከላይ ባነሳናቸው የኢትዮጵያ ድንበርና አንድነት በታሪክ ውስጥ ጥቂቱንም መረጃ ለማሳየት ቢሞክርም በአንጻሩ ደግሞ እንደ ኦሮሞ አክራሪ ብሔርተኞች ገለጻ ኦሮሞ ሀገር ነበር የሚለውን በየትኛውም የታሪክ መጽሐፍ ውስጥ አይገኝም ብቻም ሳይሆን ሀገር ሆኖ ያደረጋቸው የውጭ ግንኙነትና የግዛት ወሰኑን መለየት እንኳን አልቻሉም። የገዳ ስርዓት እውነት እንደሚሉት ዲሞክራሲያዊና አቃፊ ነበርን? ሌላኛውና ትልቁ የሐሰት ትርክት መቀጃ ደግሞ የገዳ ስርዓት ነው። የገዳ ስርዓት ልክ የአፍሪካ ሀገራት በአውሮፓ የቅኝ ግዛት በቆዩበት ዘመናት አተረፉት እየተባለ ላይ ላዩን እንደሚታየው የመሰረተ ልማት፣ ዘመናዊ ትምህርት መጀመር፣ የፖለቲካና የኢኮኖሚ ስርዓት መዘርጋት አይነት ነው። እነዚህ ሀገራት ላይ ላዩን ከሚታየው አብረቅራቂ ነገር ይልቅ የማይታየውን ዘመናትን የተሻገረውና ዛሬም ድረስ ያልተለያቸው ነጭን አግዝፎ ራስን አሳንሶ የመኖርና የተሰለበ የማንነት ስነልቦና ውስጥ መቆየታቸው እውነት በቅኝ መገዛታቸው አትርፎላቸዋል ወይንስ አክስሯቸዋል የሚለውን ለመለየት ጨውና ወርቅን በተመሳሳይ ዋጋ የመመዘን ያህል ነው። የገዳ ስርዓትም እንደዚሁ ነው። ዘመናዊ መሰል የስልጣን ክፍፍልና ተዋረድ ያለው የመሬት አስተዳዳሪ፣ የሸንጎ መሪ፣ የጦር መሪ፣ የግምጃ ቤት የኢኮኖሚ ተጠሪ እንዲሁም የህፃናትና የወጣት የሥራ ድርሻ መከፋፈሉ ብቻን ላየ፣ ይህንን የሚተርክ ጽሑፍ ብቻ ላነበበ መልካም ስርዓት መምሰሉ እውን ነው። ግን ዛሬም ድረስ ወደፊትም ለማምጣት በተደረገው ጥረት ተግዳሮት የገጠመው የ16ኛው ክፍለ ዘመን የኦሮሞ ወራሪ ታሪክ ዋና አጋራቸው የገዳ ስርዓት መሆኑን ብዙ የታሪክ ምሁራን ቢያውቁትም ጥቂቶች ብቻ ናቸው በድፍረት ለመናገር የበቁት። ይባስ ብሎ በአብይ አህመድ በሚመራው መንግስት ውስጥ በከፍተኛ ትምህርት ተቋማት ውስጥ የታሪክ ትምህርትን ማስተማሪያ መጽሐፍ በአዲስ መልክ ለማዘጋጀት በተሰራው የታሪክ ብረዛ ውስጥ የገዳ ስርዓት በብዙ የኦሮሞማ መንግስት ፕሮፓጋንዳ ተካቶ እንዲቀርብ መደረጉን በወቅቱ አምርረው ከተቃወሙ የታሪክ ምሁራን መካከል ፕሮፌሰር ኃይሌ ላሬቦ አንዱ ናቸው። በዚህ የታሪክ ማስተማሪያ መጽሐፍ ውስጥ የገዳ ስርዓትን በተመለከተ የተቀመጠው ቋንቋ፣ የአቀራረብ እንዲሁም መልካም ነገሩን ብቻ ለይቶ የማቅረብና የታሪክ መፋለስ ችግሮችን በውስጡ የያዘ መሆኑን ፕሮፌሰር ኃይሌ ገልጸዋል። እንደ ታሪክ ተመራማሪው ገለጻ ይህ የገዳ ስርዓት ታሪክ ከእውነተኛ ታሪኩ ይልቅ የፖለቲካ ፕሮፓጋንዳ፣ የተረት መሰል ልቦለድ ታሪኮችን የተካተቱበትና የአጼ ምኒልክን ኢትዮጵያን ለማቅናት ያደረጉትን ዘመቻ እንደ ቅኝ ግዛት ወረራ አድርጎ ያቀረበና በጣም ትልቅ የታሪክ ስህተት የተፈጸመበት ነው። የገዳ ስርዓት ምንም አይነት ዲሞክራሲያዊነት የሌለው የወራሪ ስርዓት ነው የሚሉት ፕሮፌሰር ኃይሌ ላሬቦ የኦሮሞ መስፋፋትን ተከትሎ በገዳ ስርዓቱ በሚያዙ ቦታዎች ያሉት የሌላ ብሔሮችን በጭካኔም የገደሉ ናቸው ይላሉ። በዚህ ጭካኔ በተሞላው ወረራ ምክንያት ከኦሮሞ ውጭ ያሉትን ማህበረሰቦች መሬታቸውን እየጣሉ ሲሸሹ ባሪያ እንደሚያደርጉና በዚህም የቀደመውን የብሔር ማንነት በመተው የኦሮሞ ባህልና ቋንቋን እንዲይዙ መገደዳቸውን ይናገራሉ። ለዚህም ጉዲፈቻ የሚል ስያሜ ሰጥተውታል። ሞጋሳም የሚለው ስያሜ ተመሳሳይ ነው። በዚህ የተነሳ አሁን ኦሮሚያ ክልል ተብሎ በሚጠራው አካባቢ በርካታ የሌላ ብሔር ማህበረሰቦች የመዋጥ ዕጣ ፋንታ ገጥሟቸዋል።
ከተዋጡትና ወደ ኦሮሞነት ከተቀየሩት ውስጥ ለምሳሌ በቀድሞ የደቡብ ክልል የሚገኘው የተወሰነው የስልጤ፣ የሃላባ፣ የጉራጌ፣ ማረቆ፣ መስቃን፣ ጌዲዮና ሌሎችም ብሔሮች ይገኙበታል። እነዚህ በታሪክ አጋጣሚ በቁጥር ቀንሰውም ቢሆን ለመትረፍ ቻሉ እንጂ የታሪክ ምሁሩና ሟቹ የቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ በአንድ ወቅት እንዳሉት የራሳቸውን የቤተሰብ የብሔር ግንድ አንስተው ቀድሞ ኦሮሞ እንዳልነበሩና ተውጠው ወደ ኦሮሞነት መቀየራቸውን ተናግረው ነበር። እዚህ ላይ የገዳ ስርዓት ጭካናዊ አስተዳደርና የኦሮሞ ብሔር ሌሎችን በወረራ የብሔር ማንነት የመቀየር ሂደት ምልክቶች ዛሬም ለታሪክ የተቀመጡ አሉ። ከነዚህ ውስጥም የአርሲ ወይም የባሌ ኦሮሞ ከወለጋ ኦሮሞ ጋር ፈጽሞ ያለመመሳሰል፣ የሸዋ ኦሮሞ ከሐረር ኦሮሞ ጋር ፈጽሞ ያለመመሳሰል አንዱና ዋነኛው ማሳያ ነው። በሌላ በኩል የገዳ ስርዓት በወረራ የያዘው መሬት ላይ በተለይ በሌላ ብሔር ወንዶች ላይ የሚያሳየው ጭካኔ፣ የዘር ማቋረጥ ሂደት፣ የወንዶችን ብልት ቆርጦ ማንጠልጠል ዛሬም ያለ ሀፍረት አባገዳንን በሚሉ ሽማግሌዎች ግንባር ላይ ተለጥፎ እናገኘዋለን። ይህንን እኩይ ተግባር የዘር ማጥፋት ዘመቻዎችን በአንድም በሌላ በኩል የገታው ሰሜናዊ የአገሪቱ ዘመናዊ የመንግስት አስተዳደር ስርዓት ነው። ኢትዮጵያን ወደ ቀድሞ የግዛት ድንበር ለመመለስ በተለይ በአፄ ምኒልክ ዘመነ መንግስት በተካሄደ ዘመቻ በርካታ የአገሪቱ የአካባቢ አስተዳዳሪዎች በፍላጎታቸው ለማዕከላዊ መንግስት ሲገብሩ፣ ጥቂት አካባቢዎች ለምሳሌ አርሲ፣ ሐረርና ወላይታ የአጭር ጊዜን እምቢታን ቢያሳዩም የኋላ ኋላ ለማዕከላዊ መንግስቱ ገብረዋል፣ እውቅናም ሰጥተዋል። ይሄ ያንገበገባቸው የሚመስሉ የኦሮሞ አክራሪ ብሔርተኞች በአማራው ብሔር ላይ ባለፉት 50 ዓመታት ተመሳሳይ ትርክት ይዞ ከተነሳው የትህነግ ኃይል ጋር በመቆራኘት ያላባራ ግድያና መሳደድ እንዲደርስበት አድርገዋል። ይህ ኃይል ትላንት ከትህነግ ጀርባ ሆኖ ዛሬም በዛው ድርጊቱ ቀጥሎ በፊት በክልሉ ያሉትን የአማራ ተወላጆችን ሲያሳድድ ከነበረበት አድማሱን አስፍቶ ዛሬ ወደ ዋናዋ የአማራ ክልል ገብቷል። ወደ ቀደመው ጉዳያችን እንመለስና የፋኖ ትግል ስንለጥጠው በዚህ መልኩ በሐሰት ትርክትና ከመንደር ወሬ ወጥቶ በዋናው የትምህርት ስርዓት ውስጥ የገባውን አማራን ቅኝ ገዢ ነበር የሚለውን የመታገል ነው የምንለውም ለዛ ነው። ዛሬ በኦሮሚያ ክልል ጥቂት የማይባሉ የብሔሩ ተወላጆች በቀደመው የኦነግ የሐሰት ታሪክና ትርክት ተኮትኩተው ያደጉ ናቸው። አረንጓዴ ቀይና ቢጫውን ሰንደቅ መስቀል እንደሚያጓራ አጋንንት ያንገሸግሻቸዋል። ከኢትዮጵያዊው አንድነት ይልቅ ትህነግ የሰጣቸውን የክልሉን ካርታ ይዘው የሚሮጡና የገዳ ስርዓትን በዋና ዋና የመንግስት ሚዲያ ሳይቀር ሲያንቆለጳጵሱ ጊዜ የማይበቃቸው እነሱ በ50 ዓመት የሐሰት ትርክትና ታሪክ አእምሯቸውን ያላሸቁ ናቸው። ይህ አስተሳሰብ በወጣቱ ሳይበቃ በ4 ኪሎና በክልሉ ምክር ቤት ጨፌም አለ። የኦሮሞማው መንግስት 4 ኪሎን በያዘ ማግስት በሲዳማ፣ በአፋር፣ በጉራጌና በአማራ አንዳንድ አካባቢዎች የተለመደውን ሌሎች ብሔሮችን ማባረርና መሬታቸውን የመቀማት ሙከራው የቅርብ ጊዜው ታሪክ ነው። በዚህ የተነሳ ነው የፋኖ ትግል የሁለት ደርዝ ትግል ነው የሚባለው። ለዚህ ነው የፋኖ ትግል የቀድሞ አይነት ወረራና ብሔር የማጽዳት ዘመቻ እንዲቆም ለሁለቱም የአገሪቱ ብሔሮች ዋስትና የሚሰጥ ነው የሚባለው። የኦሮሞማው መንግስት አካሄድ ቀደም ብለን ስለ ገዳ ስርዓት በገለጽነው መንገድ የሚሄድ ነው። ላይላዩን አቃፊ ነው በሚል የዳቦ ስም ዋናውን ስራውን ግን ከዚህ በፊት የአብይ አማካሪ የነበሩትና አሁን ደግሞ በሳውዲ አረቢያ የኢትዮጵያ አምባሳደር የሆኑት ሌንጮ ባቲ ኢትዮጵያን በራሳችን መንገድ መገንባት ነው እንዳሉት ማለት ነው። አበቃው። ጸሐፊ አንቺናሉ።